የተወደዳችሁ በዓለም ዙሪያ ያላችሁ የሁሉ አድማጭ ተመልካቾች አስደሳች መረጃ ይዤላችሁ ቀርቤያለሁ። አስቀድማችሁ ሁላችሁ ቪዲዮ ላይክና ቻናሉን ሰብስክራይብ ማድረግ ማድመጥ ጀምሩ። ጠቅላይ ሚኒስትሩና ፊልድ ማርሻሉ በቀይ ባህርና በአሰብ ጉዳይ ዝምታቸውን ሰብረዋል። አብይ አህመድ ኢትዮጵያ ካሁን ወዲህ ባህር አልባ ሆነ አትቀጥልም ብለዋል። ሀገራችን በማዳከም ፍላጎታቸውን ለማሳካት የሚፈልጉ ኃይሎች በፍጹም አይሳካላቸው ማለት አስገንዝበዋል። አንዳንድ ሀገሮች ቀይ ባህር ላይ ያላቸው ፍላጎት የሚሳካ የሚመስላቸው ኢትዮጵያ ስትዳከም ነው ብለዋል። ብርሃኑ ጁላ በበኩላቸው ኢትዮጵያ አስፈላጊ ሆኖ ከተገኘ ኃይል በመጠቀም መብቷን ታስከብራለች ብለዋል። የመከላከያ ምንጮች አሰብ ተመልሶ የኢትዮጵያ የሚሆንበት ጊዜ ሩቅ አይደለም ሲሉ ተናግረዋል። ኤርትራ በአስቸኳይ ወደ ድርድር እንድትገባ የሚያሳስብ ደብዳቤን በአፍሪካ ህብረት በኩል ተልኮላታል። የዓለም ሀያላን የሚባሉት ሀገራት አሜሪካና ቻይናን ጨምሮ ኢትዮጵያ ወደ ቀይ ባህር እንድትመለስ ፍላጎታቸው መሆኑ ተዘግቧል። ምክንያቱም በቀጠናው ላይ ጠንካራ ወታደራዊ ቁመና ያላት ሀገር ኢትዮጵያ ናት። ሀያላን በቀይ ባህር ላይ ጦር ሰፈሮች ያላቸው ሲሆን ለባህሩ የተጠናከረ ደህንነትም የኢትዮጵያ ወደ ቀይ ባህር መግባት ይደግፉታል ተብሏል። የቀይ ባህር አካባቢ ከሜዲትራኒያን ባህር ቀጥሎ የዓለም ሀገሮች የንግድና ልዩ እንቅስቃሴዎች የሚያደርጉበት ወሳኝ ባህር ነው። የዓለም ሀያላን በቀይ ባህር ቀጠና የበላይነትን በመያዝ በዓለም ፖለቲካና ኢኮኖሚ ላይ ትልቅ ትርጉም ያለው ተጽዕኖ ለመፍጠር የሚያግዛቸው መሆኑንም የኢትዮጵያ መንግስት ገልጿል። ኢትዮጵያን በአፍንጫዋ ስር በሚገኘው ቀይ ባህር የዳር ተመልካች አትሆንም፣ ባህር በርና ወደብ ይኖራታል ብለዋል። አሰብ ከመባሉ በፊት የታሪክ መዛግብት እንደሚያስረዱትም ስሙ ተርሴስ ነበር። ከ4000 ዓመታት በፊት ተርሴስ ብላ የሰየመችው ተርሴስ የተባለች የጻድቁ የኢዮብ ልጅ ምስት የሆነችው ሴት ናት። ለ4000 ዓመታት ተርሴስ የተባለው ስም በመካከለኛው ምስራቅ ሲያስተጋባ እንደነበር ታሪክ መዛግብት ያሳያሉ። ካሚሌ ሎንስ የተባሉ የዓለም አቀፍ ስትራቴጂክ ጥናት ተቋም የፖለቲካ ተመራማሪ ሰሞኑን ባቀረቡት አንድ ጥናታዊ ጽሑፋቸው የቀይ ባህር አካባቢን በድጋሚ ዓለም አቀፋዊ ትኩረትና የሀያላን ሀገሮች አካባቢውን ለመቆጣጠር የሚፋለሙበት ጠቃሚ የፖለቲካ አካባቢ ሆኖ መከሰቱን ገልጸዋል። ከዚህም አኳያ በተለይ የባሕረ ሰላጤው የአረብ ሀገሮች የፖለቲካ ፍላጎታቸውን በቀይ ባህር አካባቢ ለማሳካት በቀይ ባህር አካባቢ በሚገኙት የአፍሪካ ቀንድ ሀገሮች ላይ ተጽዕኖ የማሳደር ትግል ውስጥ መግባታቸውን ገልጸዋል። ይሁን እንጂ የባሕረ ሰላጤ ሀገሮች በቀይ ባህር አካባቢ የበላይነትን ለማግኘት የሚያደርጉት ሩጫ የራሳቸው የአረብ ሀገሮች ተቃራኒ ፍላጎት ተደምሮበት በአካባቢው ላይ ከፍተኛ ውጥረትም ፈጥረዋል። በዚህ ላይ ደግሞ የአሜሪካን የአውሮፓ ህብረት ተጨማሪ የፖለቲካ ፍላጎት ታክሎበት የዘመኑ የዓለም ሀገሮች የፖለቲካ ትግልና ፍጥጫ በቀይ ባህርና በአፍሪካ ቀንድ ሀገሮች ላይ ማነጣጠሩንም አስታውቀዋል። ከባሕረ ሰላጤ የአረብ ሀገሮች መካከል የተባበሩት አረብ ኤምሬትስ እና ሳዑዲ አረቢያ የጋራ የፖለቲካ እቅድና ስትራቴጂ በመንደፍ በቀይ ባህርና በአፍሪካ ቀንድ ሀገሮች ላይ ፖለቲካ ፍላጎታቸውንም ለማረጋገጥ እየሰሩ ነው። ከባሕረ ሰላጤ ሀገሮች የተለየ የፖለቲካ ፍላጎት ከያዙት ውስጥ ኳታርና ቱርክ በተመሳሳይ የራሳቸውን የፖለቲካ ፍላጎት ለማሳካት በዚሁ በቀይ ባህርና አፍሪካ ቀንድ ሀገሮች ፖለቲካዊ ዙሪያ መጠመዳቸው ይገልጻሉ። ከባሕረ ሰላጤ የአረብ ሀገሮች መካከል አንዷና ቀደም ተጽዕኖ ፈጣሪ የነበረችው ግብጽ በታላቅ የኢትዮጵያ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በፈጠረችው አለመግባባት የተነሳ ከተባበሩት አረብ ኤምሬትስ እና ከሳውዲ አረቢያ ጥምረት ውጪ እንደሆነችም ይገለጻል። ከቱርኩም ጋር ቢሆን ልዩነት አሉባት። የባሕረ ሰላጤ የአረብ ሀገሮች አንድ ወጥ የሆነ የፖለቲካ ፍላጎት ሳይዙ ወደ ቀይ ባህር የፖለቲካ አካባቢ መምጣታቸው እንዲሁም የእነዚህ ሀገሮች የፖለቲካ ፍላጎት ለማምከን በቀይ ባህር የፖለቲካ አካባቢ ላይ የራሳቸውን ተጽዕኖ ለመፍጠር በአካባቢው ትኩረት ያደርጉት ኳታርና ቱርክ በተቃራኒው መሰለፋቸው አካባቢውን የስጋት ቀጠና እንዲሆን አድርጎታል። ተመራማሪዎች በመፍትሄ አማራጭነት ባቀረቡት ምክረ ሀሳብ የባሕረ ሰላጤው የዓለም ሀገሮች በቀይ ባህር አካባቢ ለመፍጠር የፈለጉትን የፖለቲካ ተጽዕኖ በመከለስ የአፍሪካ ሀገሮች ተቀናጅተው በሰከነ መንገድ መመለስ እንደሚኖርባቸው ይጠቁማሉ። ይህም ቢሆን ግን የባሕረ ሰላጤ የአረብ ሀገሮች የፖለቲካ ፍላጎት ከአሜሪካና ከአውሮፓ ሀገሮች ፍላጎት ጋር የግድ መናበብ እንደሚኖርበት ገልጸዋል። አሁን ያለ ሁኔታ ሲጠቁሙም የባሕረ ሰላጤው የአረብ ሀገሮች በቀይ ባህርና በአፍሪካ ቀንድ መፍጠር የፈለጉት ተጽዕኖ ከአሜሪካና ከአውሮፓ
ሀገሮች ፍላጎት ጋር የተናበበ አለመሆኑን ያመላክታሉ። የአሜሪካ መንግስትና የአውሮፓ ሀገሮች የቀይ ባህርና የአፍሪካ ቀንድ ሀገሮች ዘላቂ ልማትንና የተረጋጋ የፖለቲካ ከባቢን በመፍጠር ላይ ያተኮረ እንደሆነ የገለጹት ተመራማሪው የአረብ ሀገሮች ፍላጎት ግን ከዚህ የተለየ እንደሆነ አስረድተዋል። የአውሮፓ ህብረት የቀይ ባህርና የአፍሪካ ቀንድ የፖለቲካ ስትራቴጂውን ይፋ ያደረገ ሲሆን በዚህም ስትራቴጂውም በቀይ ባህርና በአፍሪካ ቀንድ ቀጠና ሰላም፣ ደህንነት ማረጋገጥ ቀዳሚ ግቡ መሆኑን ገልጸዋል። የቀይ ባህር ከባቢ ከሜዲትራኒያን ባህር ቀጥሎ የዓለም ሀገሮች የንግድና ልዩ እንቅስቃሴዎች የሚያደርጉበት በመሆኑ የዓለም ኃያላን በቀይ ባህር ቀጠና የበላይነትን በመያዝ በዓለም ፖለቲካና ኢኮኖሚ ላይ ትልቅ ትርጉም ያለው ተጽዕኖ ለመፍጠር የሚያግዛቸው መሆኑን የኢትዮጵያ መንግስት ገልጸዋል። በኢትዮጵያ ላይ እየተደረጉ ካሉ ከፍተኛ ውጭ ጫናዎች መሰረታዊ ምክንያቶች አንዱ የቀይ ባህር ፖለቲካን የመቆጣጠር ፍላጎት እንደሆነ የብልጽግና መንግስት በቅርቡ ገልጸዋል። ሌላው ጉዳይ ደግሞ የአባይን የውሃ የመጠቀም የኢትዮጵያ ፍላጎት በቀይ ባህር ቀጠና ላይ ተጽዕኖ ለማሳደር ከምትፈልገው ግብጽ ጋር መግጠሙ እንደሆነ አስታውቀዋል። ኢትዮጵያ በቀይ ባህር ከባቢ ካላት ጂኦፖለቲካዊ ጠቀሜታ ባለፈ የአባይ ምንጭ በመሆኗ የአፍሪካ ቀንድና የሰሜን ምስራቅ አፍሪካን ፖለቲካ የመወሰን አቅም የሚሰጣት በመሆኑ የውጭ ጫናው በኢትዮጵያ ላይ መበርታቱን መግለጫው ገልጿል። ኢትዮጵያ ከቀይ ባህር ጥቅም ለማግኘት ስታቅድ ከሁሉም ጎረቤቶቿ ጋር በሰላምና በሰጥቶ መቀበል መርህ እንጂ እሰጣ ገባ ውስጥ በመግባት እንዳልሆነም አስታውቀዋል። የሀገራችን ጥቅም በኃይል ወይም በዲፕሎማሲ የማጣት ምንም አይነት ፍላጎት እንደሌላት መታወቅ አለበት ብለዋል። ሀገራችን በማዳከም ፍላጎታቸውን ለማሳካት የሚፈልጉ ኃይሎችም ይህ በፍጹም ተቀባይነት እንደማይኖረው ሊገነዘቡ ይገባል ሲል አስታውቀዋል። ኢትዮጵያ በቀይ ባህር ቀጠና የተረጋጋ የፖለቲካ ሁኔታ እንዲፈጠርና በቀጠና ኢትዮጵያ ሚና ለማጠናከር በወሰደችው እርምጃ እንዲሁም በቀይ ባህር ቀጠና ስትራቴጂካዊ ቦታ ለመያዝ ባላት ፍላጎት በቀጠናው ላይ ፍላጎት ላላቸው ሀገሮች ደስ የሚያሰኝ ሆኖ እንዳልተገኘ ተገልጸዋል። የኢትዮጵያ ባለስልጣናት የእኛ ፍላጎት ከቀይ ባህር ጋር ካለን ቅርበት ጋር የተያያዘ ነው ብለዋል። ብንፈልግ እንኳን ከቀይ ባህር ፖለቲካ ልንወጣ አንችልም። እንደ መጥፎ ዕድል ሆኖ አንዳንድ ሀገሮች ቀይ ባህር ላይ ያላቸው ፍላጎት የሚሳካ ይመስላቸው ኢትዮጵያ ስትዳከም ነው ብለዋል የኢትዮጵያ መንግስት። ይህ ደግሞ እንደ ሉዓላዊ ሀገር በፍጹም ተቀባይነት የለውም በማለትም ኢትዮጵያ አቋሟን ለጠላቶቿም ለወዳጆቿም ግልጽ አድርጋለች። የተወደዳችሁ በመላ ዓለም የምትገኙ የአድማጭ ተመልካቾች የዕለቱ መሰማት የነበረበት ልዩ ወታደራዊ መረጃ በዚሁ ተጠናቋል። ለተጨማሪ መረጃ ላይክና ሰብስክራይብ እንዳይረሳ። በሌሎች መረጃ ውስጥ ከምንገናኝ ሰላምና ጤና ከእናንተ ጋር ይሁን።